ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ለመጀመሪያ ጊዜ በመጀመሪያ ቪዲዮ መጥቻለሁ። ኢንሻአላህ አበረታቱ ውዶቼ። ዛሬ ምግብ ልሰራ ፈልጌያለሁና ለምን ቀላል ስለሆነ በጣም ቀላል ስለሆነ ለመዳም ቅመሞች በጣም ይጠቅማል ብዬ ስላሰብኩ ነው። ቶሎ የሚደርስ ምግብ ነው ማለት ነው የምሰራው። ዶሮ ድጃጅ ሰድር በክሬም ጠብህ ነው። እዚህ ጋር ሽንኩርት አለኝ፣ በጣም በደቃቅ የተፈጨ ሽንኩርት አለኝ። ነጭ ሽንኩርትና ዘንጀብል አለኝ። በግዶንስ የተደቀቀ በግዶንስ አለኝ። እዚህ ጋር ነጭ ሩዝ አለ፣ የምቀቅለው ነው በነጩ። ድጃጅ ሰድሩ በረዛዝሙ ነው የተቆራረጠው ማለት ነው። እዚህ ጋር ክሬም ጠብህ አለ፣ ዛፈራን ተዘፍዝፎ አለኝ። እዚህ ጋር ቤርበካን አለ፣ ከሞን መሸከል አለ፣ ሮዝመሪ አለ፣ ዝንጅብል ብድር አለ፣ ፍልፍል አስወድ እዚህ ጋር ኩርኩም አለኝ ማለት ነው። እና ኢንሻአላህ እነዚህ ቀላል ናቸው፣ በጣም ቀላል ግን የሚጣፍጥ ማሻአላህ። ከዛም እንደዚህ አድርገን ዘይታችን ላይ ሽንኩርታችን ጨምረናል። በደንብ እንትን ቡኒ እስከሚሆን ድረስ እናቁላላውና ከዛ እንደዚህ በደንብ እየተቁላላልን ነው። ውሃው ምጥጥ አድርጎ ቡኒ እስከሚሆን እናቁላላዋለን ማለት ነው። ከዛ እዚህ ጋር ስንመጣ ይሄን ቡሃራቱን እዚህ እንጨምረዋለን ማለት ነው። እዚህ ጨምረን በደንብ አድርገን እንቀላቅለዋለን ማለት ነው። ከዛ በደንብ አድርገን ቡሃራቱን ቀላቅለነዋል። በጣም ሽታው ይጣፍጣል። ሮዝመሪው በጣም ሽታውን እንዲጣፍጥ አድርጎታል። ሽንኩርታችን ቡኒ እስከሚሆን ድረስ እንተብለዋለን፣ ይቀመጣል ማለት ነው። እንደዚሁ እንዳለ ይቀመጥና ልክ ሽንኩርቱ ቡኒ ሲሆን እንጨምረዋለን ማለት ነው። እሺ ሀባይብ እዚህ ቡኒ እየሆነልን ነው። አሁን በደንብ እንትን እያለ ነው፣ ግን በደንብ ሲቁላላ ጣዕሙ ይጣፍጣል ማለት ነው። መቸኮል የለብንም። ከለሩ እንደዚህ ቡኒ እስከሚሆን ድረስ ማለት ነው። ከዛ ቅድም ላይ የከተፍነውን ነጭ ሽንኩርትና ዘንጀብል እንጨምረዋለን። እንደዚህ አድርገን በደንብ እስከሚቁላላ እንጠብቀዋለን። እና ሀባይብ እዚህ ደርሷል። እዚህ ጋር ሲታይ ቡኒ የሆነ አይመስልም፣ ግን ቡኒ እየሆነልኝ ነው ማለት ነው ሽንኩርቴ። አሁን ቀጣይ የማደርገው የቅድሙን ዶሮ የተበልነውን ዶሮ መጨመር ነው ማለት ነው ኢንሻአላህ። እዚህ ጋር በጎኝ ውሃ ጥጃለሁ ለነጭ ሩዝ የምሰራበት ማለት ነው ኢንሻአላህ። ከጨመርኩ በኋላ በደንብ ይቁላላል። በደንብ ውሃ ይወጣዋል ምናምን፣ ውሃ እስከሚወጣው ድረስ በደንብ ይቁላላል ማለት ነው። የራሱ ውሃ እስከሚመጥ ድረስ በደንብ እናቁላለዋለን። ከዛም በኋላ ቀጣይ ሂደታችን እናደርጋለን ማለት ነው ውዶቼ። ያው በአንድ እጄ ቪዲዮ ካሜራ በአንድ እጄ ስለሆነ የምሰራው በደንብ አቁላልቼ ተመልሼ እንገናኛለን። እና አበረታቱ ውዶቼ። የመዳም ቅመሞች ጓደኞች፣ ቤተሰቦች እዚህ ደረጃ አድርሰውኝ ነው ብዬ ታሪክ ማወራ እንደሆን አበረታቱኝ እላችኋለሁ ውዶቼ። መቼም የሰው ልጅ ከትንሽ ተነስቶ ነው ትልቅ ላይ የሚደርሰውና የእናንተን ድጋፍ ነው የምፈልገው። አበረታቱኝ እሺ ውዶቼ። እዚህ ጋር ለነጭ ሩዝ ብዬ የጣድኩ ውሃ ፈልቶልኛል። ጨውና ዘይት ጨምሬበታለሁ። አሁን ቀጣይ ሩዛችንን እንጨምራለን ማለት ነው። እና እንደዚህ አድርገን ሎሚ መጨመር ትችላላችሁ። በግዶንስ፣ ነዕና፣ ቀረፋም ሆነ ሄልም ሆነ መጨመር ትችላላችሁ ነጭ ሩዙ ጋር። ያው እኔ ስላልፈለግኩ ነው። እንደዚህ አድርገን እናበስለዋለን። ቀጣይ እዚህ ጋር እናያለን ማለት ነው። ዶሯችን እየበሰለ ነው በደንብ እንደምታዩት፣ ውሃውን ሁሉ እየመጠጠ ነው። ማሻአላህ ሽታው ሲጣፍጥ በጣም 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 ይጣፍጣል ሽታው። ሮዝመሪው እንዲጣፍጥ አድርጎታል በጣም በጣም። እና ትንሽ ውሃው መጠጥ ይበል። ከዛ ቀጣይ እንሄዳለን ማለት ነው።
እናም አሁን ወደ መጨረሻው ፓርቲ እየደረስን ነው። ወደ መጨረሻችን ደርሰናል። አሁን እዚህ ጋር ጨዋችሁን ትቀምሳላችሁ። ጨው ከቀመሳችሁ በኋላ ቅድም ላይ ያዘጋጀነውን ዛዕፈራን ማለት ነው ትንሽ እዚህ ጋር እናፈስበታለን። ቀሪውን ደግሞ ከላይ ከሩዙ ላይ ስለምንጨምርበት ማለት ነው። ከዛ ምርጥ ከለር ሰጥቶናል። እዚህ ጋር የቅድም የፈጨነውን በርበሬስ እንጨምራለን። ለከለር ያኔ ውበት ይሰጠዋል። ጣዕሙም ሄሎ ነው የሚሆነው። ያምራል፣ ጣፍጣል ጣዕሙ ራሱ ውበቱም ያምራል ማለት ነው። ኢንሻአላህ እንደዚህ አድርገን እናጠፋለን ማለት ነው። እሳታችንን እናጠፋለን። ከዛ ሩዛችን እየበሰለ ነው እናጠለዋለን ማለት ነው። እሺ ውዶቼ፣ አሁን እዚህ ጋር ሲኒያለን ባይሬክስ አለን። እዚህ ጋር ሩዛችንን ወደ ማዘጋጀት እንሄዳለን ማለት ነው ኢንሻአላህ። እንግዲህ ያው እኔ የመጀመሪያ ቪዲዮ እንደመሆኑ መጠን ብዙም አቀራረጹን አልቻልኩበትም። አድካሚ ነው፣ ግን ቢሆንም ሰብሩ ጀሚል ይላል። ሰብር ማድረግ ጥሩ ነው። ኢንሻአላህ ሰብር እናደርጋለን ለሁሉም ነገር አልሐምዱሊላህ። የሆነ ነገር ስንፈልግ ሰብር ያስፈልገናል። ሰብር ከሌለ ማፊ ፋይዳ እና ችግሮችን ካለፍን በኋላ ጥሩ ላይ ስንደርስ ውጤቱም ያምራል ማለት ነው። እና እንደዚህ አድርገን እንትናችንን ሶሳችንን መቁላችንን እንጨምራለን። እኔ በጣም ወደው ምግብ ነው፣ ቀላል ነው። ሲረፍድብኝ ራሱ ስራ አርፍጄ ቶሎ የሚደርስልኝ ምግብ ነው ማለት ነው። እና እንደዚህ አድርገን ከላይ ሩዝን ያው በሸሚል በሉት እንደ በሸሚል በሸሚል የሩዝ በሸሚል ነው ማለት ይቻላል። እንደዚህ አድርገን እናደርጋለን። በጣም ነው የሚጣፍጠው። ማሻአላህ ተባረከ ረህማን። እንዲህ አድርገን ከጨረስን በኋላ አሁን ወደ መጨረሻው ደርሰናል። ለትንሽ ደቂቃ ነው ፎሮን እናስገባዋለን ማለት ነው። ሩዙም ትኩስ ስለሆነ ብዙም አያስፈልገውም፣ ግን ፎሮን ትንሽ የሆነ ሩዙ የሆነ ፍርፍር ነገር እንዲል ማለት ነው። ከዛ በመጨረሻ ምን እናደርጋለን መሰላችሁ ውዶቼ? እንትን አለ የቅድሙ ዛዕፈራን አለ። ይሄ ደግሞ ሩማን ናሽፍ ይባላል። ሩማን ናሽፍ ሽንኩርት ደግሞ ተጠብሶ ራሱ ሽንኩርትም ይደረጋል። ያው እኔ ስለሌለኝ ነው ዛሬ። እንደዚህ እናደርግበታለን። ከዛ ቅድም ላይ የተረፈን በግዱንስ አለ። ይሄን ካረግን በኋላ በጣም ነው የሚያምረው ማሻአላህ። ከዛ የቅድሙ ዛዕፈራናችን እንጨምራለን ለከለር ማለት ነው። እንደዚህ ዛዕፈራን ከጨመርን በኋላ ገስቲራችንን አልብሰን ፍሩን እናስገባዋለን ማለት ነው። በመጨረሻ ፍሩን አስገብተነዋል። አንድ 10 ደቂቃ አካባቢ እንተዋለን። ከዛ በኋላ ያው ወደ ሱፍራ ይቀርባል ማለት ነው። እና ውድ ተከታታዮቼ አበረታቱኝ፣ አጠናክሩኝ እላችኋለሁኝ። ያው እንግዲህ ለመጀመሪያ ጊዜ ስለሆነ ያው እንደነገርኳችሁ ደጋገምኩባቸው ቃላቶቼን፣ ወሬውንም አልቻልኩበት። ወደፊት ኢንሻአላህ ታሪክ ላቀርብላችሁ እችላለሁ፣ እስላሚክ ነገሮች ላቀርብ እችላለሁ ኢንሻአላህ በእናንተ ምርጫ ማለት ነው። እና አበረታቱኝ ውዶቼ፣ ሼርም አድርጎልኝ ውድ የሀገሬ ልጆች። ያው እኔ ጥሩ ነገር ነው ለእኛ ይጠቅማል የሚባለውን ነገር ነው ለእናንተም የምሰራውን ነገር ነው ወሳኝም ነገር ስለሆነ ለእኔም ለእናንተም ይጠቅመናል ማለት ነው። እና ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ፣ ራሳችሁን ጠብቁ። ዋናው ራስ ሰላም ሲሆን ነው ሌሎችን መርዳትም ሆነ ማገዝ የምንችለው ማለት ነው። እና ራሳችሁን ለመጠበቅ ሞክሩ፣ ጤናችሁን ጠብቁ፣ ሰላማችሁን ጠብቁ።
እና አገራችንን ሰላም ያደርግልን። እኛንም በሰው ሀገር ያለነው ሁሉ አላህ ይጠብቀን ኢንሻአላህ። የልፋቻችን የድካማችን አይቶ ወደ ሀገራችን በሰላም ይመልሰን። ያው ምርቃት ለአንደኛ ነን እላቸዋለሁ። አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።